ሶስተኛው ደግሞ ከሱ ጎን ያለው ካውንት በተን ተብሎ ይጠራል። ከዛ የመጀመሪያውን ሳምፕላችንን መስጠት እንጀምራለን። ልክ የምታዩትን ሪዛልት ይሰጠናል። ሰላም የፍቅር ጤና ቤተሰቦች፣ ዛሬ እንዴት አድርገን ሲቢሲ ማሽን በቀላሉ መጠቀም እንዴት እንደምንችል አሳያችኋለሁ። ይህ ማሽን እንደምታዩት በማይንድሪ በሚባል የህክምና መሳሪያዎችን የሚያቀርብ የተመረተ ሲሆን ስሙም BC 5150 ተብሎ ይጠራል። እና በቀላሉ ለመረዳት መጀመሪያ ስማቸውን ማወቅ ይኖርብናል። አሁን ለምሳሌ ይህ እንደምታዩት ስክሪን ወይም ዲስፕሌይ ተብሎ ይጠራል። ስክሪን ወይም ዲስፕሌዮች ሞስትሊ በተች የሚሰሩ ሊሆኑ ይችላሉ። አንዳንዴ ደግሞ በማውዝም ሊሆኑ ይችላሉ ማለት ነው። ይህ ዘንግ የሚመስል ደግሞ ሳምፕል ፕሮብ ተብሎ ይጠራል። ይሄም ሳምፕል የሚወስድልን። ሶስተኛው ደግሞ ከሱ ጎን ያለው ካውንት በተን ተብሎ ይጠራል። እንደመጀመሪያ እነዚህን ሶስት ነገሮችን ካወቅን በቂ ነው። ልክ እንደምታዩት ይህ ማሽን ስራ አልጀመረም፣ ክፍት አይደለም። ስለዚህ ማስነሳት ይኖርብናል ማለት ነው። ለማስነሳት ደግሞ ከኋላው ሄደን እቺን እንደምታዩት እቺኛውን ፓርት ማለት ነው ስዊች ትባላለች፣ እሷን ኦን ማድረግ ይኖርብናል። ማብራና ማጥፊያ ስለሆነ ኦን እናደርገዋለን። ኦን ስናደርገው ልክ እንደምታዩት በዚህ ሁኔታ ይከፍትልናል። ለመክፈት እስከ ማክሲመም እስከ 4 ደቂቃ ሊፈጅ ይችላል። ከ3 እስከ 4 ደቂቃ ማለት ነው። ይሄ ብርት ጥፍት የሚለው ወይም ደግሞ በስክሪኑ ላይ ምልክት ያደረኩበት እንደሚያመለክተው አረንጓዴ ሲሆን በጣም አሪፍ ስታተስ ላይ እንዳለ የሚያመለክት ይሆናል። ቢጫ ወይም ደግሞ ቀይ ከሆነ ጥሩ አይደለም፣ መስተካከልም ይገባል ማለት ነው። ኦኬ ማሽኑ ከፍቶልናል። ማሽኑ ሲከፍትልን መጀመሪያ የምናገኘው ዩዘር ኔም ኤንድ ፓስወርድ ካስገባን በኋላ ቀጥታ ይሄን ይመስላል ማለት ነው ገና ሲከፍት። ከዛ የመጀመሪያውን ሳምፕላችንን መስጠት እንጀምራለን። የመጀመሪያውን ሳምፕላችንን ስንሰጥ ኔክስት ሳምፕል የምንለውን ከነካም በኋላ ከዛ ፔሸንትስ ፉል ኢንፎርሜሽን ወይም ደግሞ የታካሚያችንን ፉል ኢንፎርሜሽን ስክሪን ላይ እናስገባለን ማለት ነው። ይሄም የታካሚያችን ስም ከናባቱ፣ MR ነምበር ወይም ID ነምበር የሚባለውን፣ ከዛ ሴክስ እና ኤጅ። ይህን ወይ በተለይ ደግሞ ሴክስ እና ኤጅ ላይ የምናስገባው ሪፈራንስ ሬንጁ የተስተካከለ እና ሀሪፍ የሆነ ውጤት እንዲወጣ ስለሚያደርግልን ነው እንጂ ዝም ብለን ማስገባት እንችል ነበር። ይሄን ካደረግነው በኋላ ሳምፕላችንን በዛ አይነት መልኩ ፊገር ኦፍ 8 በሚባል መልኩ እናሽከረክረዋለን። ከዛ እንሰጠዋለን ማለት ነው። ያቺ ሳምፕል ፕሮብ ወይም ደግሞ ብረት የምትለዋ እዚህ ኢዲቲ ውስጥ መግባት አለባት። ከዛ ካስገባን በኋላ ይሄንን ካውንተር በተኑን ገፋ ወደ ፊት ማለት ነው ገፋ እናደርጋለን። በዛው ሳምፕል ባዝ ነው እጅ። ከዛ መውሰድ ይጀምራል ማለት ነው። መውሰድ ከጀመረ በኋላ ራሱ ፕሮሰስ አድርጎ ልክ የምታዩትን ሪዛልት ይሰጠናል። ይሄን ሪዛልት ራሳችን ቼክ አድርገን በትክክል ተሰርቷል የሚለውን ካረጋገጥን በኋላ ፕሪንት እንለዋለን። ቀጥታ ከፕሪንተር ጋር የተገናኘ ስለሆነ ዛ አይነት መልኩ ይወጣልናል ማለት ነው። እና ይሄን ይመስላል ሲቢሲ እንዴት በቀላሉ መጠቀም እንደምንችል የሚያሳየው የዛሬ ቪዲዮ ይሄን ይመስላል። ያልሆነ ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ፣ የማየው ይሆናል።